ቆይ ለምንድን ነው የለመንሽው? ለአንተ ልሰጥ ብዬ እኮ ነው። ብር አምጪልኝ ብዬሻለሁ። አትዋሽ ወንድሜ፣ አንተ ማታ ስትጸልይ ሰምቼሃለሁ። የቤት ኪራይ የማከፍለው ብር ስላለኝ አይደል? ወንድሜ አንተ ስትከፋ እኮ እኔም እከፋለሁ። ምንድን ነው እየሰማሁ ያለሁት? ይቅርታ ወንድሜ፣ አንተን ስላናደርኩ ይቅርታ። አንተን ለማገዝ ብዬ ነው። ወዴት ነው? ልዕልት እባክሽ ብቻዬን ተይኝ። እሱን ላግዘው ብዬ እኮ ነው የለመንኩት። በቃ እሺ። ጋሚ ግን እንደዛ እንዳታረጊ እሺ? እሺ። ከአቅሟ በላይ ችግርን ሲያሳያት እንዴት አትለምን? እማዬ ትላንትናም ነግሬሻለሁ፣ እሷ ፊት የቤት ኪራይ ማለት የለብሽም ብዬ። እንዴ እኔ የቤት ኪራይን ጠየቅኩኝ እንጂ ወጣ ትለምን አልኩ? አልወጣኝም። ሲቀጥል ደግሞ የት ላገኘው? እንደ ባብ ነው እየተሽለኮለከ ሲወጣ ሲገባ። እንዴ እማዬ ዞሮ ዞሮ ጥፋተኛ ነሽ። እሷ እንደዛ ለማሰቡ አንቺ እጅ አለበት። እንደዛ ከሆነማ ብሬን በአግባቡ ይክፈለኝ። እኔ ሆን ብዬ ነው እንደ እሷ ፊት የማወራው? ችግሬ ነው የሚያስወራኝ። ታዲያ ምኑ ነው የኔ ጥፋት? እማዬ ህፃን እኮ ናት፣ ለእሷ ትንሽ እንኳን ማሰብ አለብሽ። ቆይ ምን አድርጊ ነው የምትይ? እኔ እሷ ወታ እንድትለምን ብዬ ሆን ብዬ ፊቷ አልተናገርኩ። ደግሞ እድሜ ለኛ ይበል። እስከ ዛሬ ድረስ ታግሰን አኖረነዋል። የመቃጠል ነው ካሁን በኋላ አስበቃኝ። እንዴ አዎ ምን እንዲህ አለው? እስከ መቼ ነው እየተቃጠልኩ? ምን ቀን በቀን መቃጠል? ምን ጉድ ውስጥ ነው የገባሁት? ይህን ያህል ብቻ እንኳን ይበቃል። መረጋጋት ስለፈለኩኝ ነበር፣ ግን ምን አይነት ስሜት እየተሰማኝ እንደሆነ እንኳን አላውቀውም። ሌላ ናታን እኮ ነው የሆንከው። እንደዚህ ስትሆን አይቼ አላውቅም። ሄመንም በእኔ ጭንቀት ውስጥ እንዳለችበት ነው የተረዳሁት። እኔ እኮ እሷ ፊት ምንም ነገር እንዳልተፈጠረ ነበር የማውቀው፣ ግን እንደ ዛሬው አይነት ነገር ታደርጋለች ብዬ ሳይሆን እንዳትጨነቅብኝ ብዬ ነበር። እንደዛ ማድረጌ ግን ትክክል ነበር ማለት ነው። እኔም ስትለምን ሰዓት በጣም ነበር ያዘንኩት። ለወንድሟ ብላ እንዳደረገችው ሳስብ ግን በጣም ነው ያስገረመች። ቢያንስ ወንድሜ ጭንቀት ውስጥ ነው ብላ ዝም አላለችም። የምችለውን ላድርግ ብላ እንደዛ በማድረጓ በጣም ነው የገረመኝ። እስኪ አስበው፣ ያውም በዚህ እድሜዋ። እኔም እሱን ሳይ እሷ ላይ በመጮህ እንድጸጸት ነው ያደረገች። ግን ደግሞ በአንድ ጎኑ ልክ ነኝ። እንደዛ ባላደርግ ሌላ ቀን ለኔ ብላ ማድረጉ አይቀርም። ከዚህ በኋላ እንኳን እንደዛ የምታደርግ አይመስለኝም። በራሴ በጣም ነው ያፈርኩት። በጣም ቆይ፣ እንዴት ለአንድ እህቴ መሆን ያቅተኛል? አይምሮዬ በጣም እየወቀሰኝ ነው። ናታን፣ አንተ እኮ የምትችለውን ነገር ሁሉ እያደረክ ነው። ምንም ሳታደርግ እጅን አጣጥፈህ ተቀምጠህ ቢሆንስ ልክ ነው። ግን አንተ ሁሉንም ነገር እያደረክ ነው። ፈጣሪ ያለው አንድ ቀን ሲመጣ ሁሉም ነገር ይስተካከላል። ቆይ እሺ፣ እስከ መቼ ነው? አሁን እኮ ሁሉም ነገር እየባሰበት እንጂ ምንም እየተስተካከለ የመጣ ነገር የለም። ግድ የለህም። እስካሁን ብዙ ችግሮች ተሳልፈህ አይደል? ይህም ከነሱ አይበልጥም፣ ያልፋል። በል አሁን ተነስ እንሂድ። ሄመን ተኝታ ነበር፣ አሁን መነሳት አይቀርም። እኔ የምልሽ ልዕልት፣ ማዘር አሉ እንዴ? ብር አግኝቼ ነበር፣ የቤት ኪራይ ልስጣቸው። ከየት አገኘህ? መቼም መጥፎ ነገር አድርገህ እንደማይሆን ተስፋ አደርጋለሁ። ኧረ እኔ ምንም ነገር አላደረኩም። ከማውቀው ሰው ተበድሬ ነው። ከማን? አንቺ አታውቂውም። የሆነ በቃ ድሮ ምናምን ከማውቀው ሰው ነው የተበደርኩት። ድጋሚ ላለመስረቅ ቃል የገባኸውን ነገር መቼም አትረሳም አይደል? ልዕልት ደግሞ በቃ ሰው አታምኝም አይደል? ተበድሬ ነው አልኩሽ እንዴ። እሺ መቼም መጥፎ ነገር እንዳላደረግክ ተስፋ አደርጋለሁ። እማዬ እንዴ አጀሬው መታሃል እንዴ? አዎ ማዘር፣ ይሄ ቤት ኪራይ በጣም አመሰግናለሁ። ጎሽ እንኳን ላቅመ መክፈል አበቃ። እንዴ ብሩ እኮ ሙሉ አይደለም። የስንት ወር እንዳለብህ ረስተሃል ማለት ነው? ኧረ አልረሳሁትም ማዘር። ያው ባትረሳው ነው እንዴ የሁለት ወሩን ያስቀረው? ያው እርሱ እንደ እናታችን ነው፣ ይረዱናል ብዬ እኮ ነው። ተረዳው እኮ በደንብ አድርጌ ነው የተረዳው። እንደው ስንት ዓመት ልረዳ። ግን ለማንኛውም በኋላ የማናግርህ ነገር አለ ብቻ። ምንድን ነው እሱ ማዘር?
ብቻህን አልኩህ እኮ። ወንድሜ አላኮረፍከኝማ? አላኮረፍኩሽም፣ ግን ሁለተኛ እንደዚህ እንዳታደርጊ። ደግመሽ እንደዚህ ካደረግሽ አኮርፍሻለሁ። እሺ ከእንግዲህ እንደዚህ አላደርግም። ደግሞ ያመጣሁልሽ ነገር አላየሽም? የምትወጂው ብስኩት ወንድሜ ሸበላ ሸብላላ፣ ወንድሜ ሸበላ ሸብላላ። ታደርጊልኝ? እሺ ሌሎች ቀን በቀን የሚያገኙት ለአንቺ ብርቆን አይደለም። አሁንማ ሁሉም ነገር ሰልችቶኛል። ምንም ነገር እንዳሰብኩት አይሆንልኝም። ቆይ እሺ ምን ማድረግ ነው ያለብኝ? ያለ ጭንቅና ሀሳብ እንዴት ነው አንቺን ማሳደግ የምችለው? ወንድሜ ላጉርስ እችላለሁ። እችላለሁ። እንዴት አደራችሁ? እንዴት አደርሽ? ምን ነው በጠዋት ቁርስ ይዤላችሁ መጥቼ እኮ ነው። ተቸገርሽ? በእናትሽ አያስፈልግም ነበር እኮ። እማዬ እኮ ነች የላከችላችሁ። አትዋሽ። ይኸውልሽ ሁሌ እንደዚህ እየደበቅሽ እያመጣሽ አንድ ቀን አይተውሽ አስቤዛዬን አስፈጀሽብኝ ብለው ወደ አንድ ጨምሩብኝ ብቻ። እውነቴን እኮ ነው። እማዬ አጨክንባችሁም ታዝንላችኋለች። አዎ እንደሚያዝኑልንም እናውቃለን። ማን እንደሳችሁ ይታገሰናል። በሉ ተነስና ቁርሳችሁን ብሉ። በጣም እናመሰግናለን። ደህና አደሩ ማዘር። ደህና አደሩ ማማ። የላኩልን ምግብ በጣም ይጣፍጣል። ጎሽ ተባረኪ የኔ ልጅ። ያለውን ሁሉ ስለሰጠኝ እንዳትሳቀቁ ብዬ ነው። በጣም አመሰግናለሁ ማዘር። በቃ እኔ ልሄድ ስለሆነ ይሄም እናንተ ጋር ተቀመጥ። እንደው አንድ ሀሳብ መጥቶልኝ ላናግር ነበር። ምን አሰቡ ማዘር? ይኸውልሽ የመኒ ልጅና እህትሽ ጋር ተጫውቺ፣ ወንድምሽን የማናግረው ነገር አለ። እሺ ምንድነው እሱ? ይኸውልህ አንድ ወዳጅ አለ አሜሪካንና እዚህ ጥሩ ቤተሰብ ለሆኑ ማደጎ የሚሰጥ ስላንተ አማከርኩትና ችግር የለውም ያምጣት ብሎ አለኝ። እንደው ለሷም ጥሩ ኑሮ ይሆናል፣ አንተም ደግሞ ጠቀም ያለ ገንዘብ ታገኝበታለህ። ምን ማዘር? ለኔ ሳይነግሩኝ ጭራሽ የቴን ስለመስጠት ተደራድረውና አውርቶ መጡ? ምን ይላል ይሄ? ቁርስ በልታ መሳና ራት ለማደግመው ኑሮ ነው እንዴ እንዲህ የምትናገረኝ? እሷ ማለት እኮ አደራዬ ናት። የእናትና አባት የመጨረሻ ማስታወሻዬ ናት። እንዴት አስችሎኝ ነው እሷ የምሰጠው? ያደራ ልጅ እኮ ናት። እና አደራህን ተወተህ ነው? አደራ ማለት እንደዚህ በሰቀቀን እያኖሩ ነው? እንደከበርኩት አውቃለሁ፣ እንዳስቸገርኩትም አውቃለሁ። ግን በቃ ከዚህ በኋላ ደግሞ እኔና እሷን ስለመለያየት አያንሱ። አይ ራስ ወዳድነት፣ መልካም ወዳጅማ ለሚወደው ሰው ጥሩ ነገር መመኘት ነው። እኔ ራስ ወዳጅ ነኝ አይደል? አዎ። የሰው ሁኔታ አይቶ መፍረድማ በጣም ቀላል ነው፣ መኖር ነው ከባዱሽ። ምን ይነፋረቅብኛል ይሄ? ልርዳ ሲሉ ትቢ፣ ዝም ሲሉ ትቢ። ቆይ አሁን ለልጅቷ ጥሩ ህይወትን መመኘት ምኑ ላይ ነው ክፋቱ? ማማ ግን ወንድሜን ብር ሊሉት አይደለማ? አይደለም። እሺ እኔ ቆንጆ ደግሞ እኮ ሰጥቷቸዋል። አትጨነቂ እሺ። ችግር የለም አልጨነቅ። ደግሞ ማታ ለእግዚአብሔር ነግሬዋለሁ። ኧረ ብለሽ ነገርሽው? ማማ ወንድሜን ብር እንዳትለው ነው። ደግሞ እንዳትናገሪ ሚስጥር ነው እሺ? አትሳቂ። የምሬን እኮ ነው፣ ሚስጥር ነው። ሚስጥር ደግሞ ሲናገር አይሳቅም። እሺ ነው የሚባለው። እሺ አልናገርብሽም። እሺ ልጅቷን ወስደው የሚያሳድጉ ሰዎች አሉና ለነሱ ሰጥተህ ላንተም ጥሩ ይሆናል ብዬ ብለው አሻፈረኝ አለ። በኋላ ያለፈለት እንዳይቆጨው ብትመክሪውና እሺ ቢል ይሻላል። ማለትማ ልጅቷን ወስደው የሚያሳድጉለት አግኝቼለት ነበር። በማደጎ ነው? አዎ። ምን ነው? ቆይ ምን እያልሽ ነው እማዬ? ያለችው እሷ ብቻ እንደሆነች እያወቅሽ አንቺም ከሱ የባሸነሽ ለካ። በይ ለማንኛውም አሁን የሚሄድበት ቦታ አለ፣ እግርሽ ከዚህ ንቅንቅ እንዳይ ነግሬያለሁ። ማደጎ ምንድነው? ማን ነው የሚወስደኝ? ምንም የኔ ቆንጆ ዝም ብሎ ነገር ነው። እሺ አሁን ቃላጥብ ስለሆነ አብረሽኝ ሄደሽ ታጫውችኛለሽ። እሺ። ቆይ ግን ለምንድን ነው የነገርኩህን የማታስብበት? ቆይ ማዘር ማን ነው እንደዚህ አይነት ሐሳብ ሹክ ያሉት? ኧረ ተውን በፈጣሪ ተውን በቃ። ይልቅ ልጅቷን እሺ ብለህ ብትሰጣት የተሻለ ህይወት ትኖራለች፣ የተሻለ ትምህርት ቤት ትማራለች፣ የተሻለ ምግብ ትበላለች፣ ጥሩ ልብስ ትለብሳለች፣ ላንተም ደግሞ ጥሩ ህይወት እንድትኖር ታደርጋለች።
በዚህ ላይ ደግሞ ለአንድ ነፍስ አታንስም። አይሆንም፣ በጭራሽ አይሆንም። እኔ በህይወት እያለሁ መክፈል ያለብኝ መስዋዕትነት በጠቅላላ ከፍላለሁ እንጂ እሷን አሰልፌ ለሰው አልሰጥም። አይወገኙ ህይወት እኮ በድርቅና ሳይሆን በመላ ነው የሚመራው። ይልቅ እንደ እናት ያልኩህን ብታስብበት ይሻላል። ወንድሜ ስለደከመክ እግሬን ልጠብህ? የኔ ልዕልት፣ እኔ ምንም አልደከመኝም፣ ራሴ ታጠባለሁ። አይ አሁን ልጠብህ። አይሆንም የምንዬ፣ ራሴ ታጠባለሁ። ከፍቶሃል እንዴ? አይ ተናደህ ነው? የምንዬ፣ አሁን በቃ ውጭና ትጮች። እሺ ልዕልት የለችም እንዴ? ለምን እሷ ጋር አትሄጂም? አንድ ጥያቄ ልጠይቅህ። ምንድነው? እሺ ማደጉ ምንድነው? አልገባኝም። እማማና ልዕልት ሲሉ ሰምቼ ነው። እኔ እሰጣለሁ እንዴ? ምን? ለአንቺም ደገሙት? ማዘር ቆይ ምን እያደረጉ ነው? ለልጅ የሚነገርና የማይነገር ነገር ለይተው አያውቁም እንዴ? ገነት ምን አለች አሉ ደግሞ ነው በቤቴ ልትሰድበኝ ነው የመጣው? እኔ የምን ጭንቅላት ላይ ምንም ክፉ ሀሳብ እንዲቀረጽባት አልፈልግም። ደግሞ እንዴት መኖር እንዳለብን እርሱ አይነግሩም። ውለታ በጥፊ አሉ። ለውለታ የምላሹ ይሄ ነው? እንዲህ ነው የሚከፈለኝ? በል አሁን ያለህን ዕዳ በሙሉ ክፍል ልታደርግና ውልቅ ትላለህ ከቤቴ። አዎ ልዕልት አንቺ ልዕልት፣ ይኸውልሽ ትሰምኛለሽ? አምጪው እሱን። ይኸውልሽ አሁኑኑ ለዛ ለደላላ ትደውይልኝና የሚከራይ ቤት አለ ሰው ፈልግልኝ ትይዋለሽ። እየቀለድሽ ነው እማዬ? የምን ቀልድ ነው? ቀልድ ብሎ ነገር የለም እንዴ! ገንዘብ ያስፈልገናል እኮ ገንዘብ። ምን ይገትርሻል? መጥፎ ነገር እኮ አስብ አይደለም፣ በጣም ስለተናደደች ነው። አይመስለኝም። በአሁኑ በጣም አምርረዋል። በምንም ታሪክ እዚህ እንድቆይ አያደርጉም። ቆይ ሻው ምን ሊውጠን ነው? እኔ አናግራታለሁ። መኔ እንድትባረሩ አላደርግም። አይ አንቺ በእኛ ምክንያት ከእናትሽ ጋር መጣላት የለብሽም። አይ መኔ እሷ እኮ ለእናንተ መልካም ያሰበችው። ያንተ እንደዛ መሆን ነው በጣም ያናደዳት። ደግሞ በዛ ላይ ያላችሁበትን ሁኔታ እያየች አታባረራችሁ። ለዛ ነው መነኝ የሚል እንጃ። ምን ሆነሽ ነው? በእናትህ ተናሰውጡን ብሎ አንቺን ላከብኝ። ኧረ እሱ አይደለም ያላከኝ፣ እኔ ራሴ ነኝ ያመጣሁት። በሻ አሁን ሂጂና ተጫውች አልኩሽ እኮ። ወይ ጉድ! ስንት ቅድና ያበላሽብኝ ይሄ ልጅ። አሁን ደግሞ ከዚህ ቤት ካስወጣኋቸው እንዴት አድርጌ አባብዬ ነው ልጅቷን ማስወስዳት? ግድ የለም ደግሞ ሲቸግረው መጥቶ ይለምነኝ የለ። ካልሆነ እኔው ራሴ ወስጄ ብሰጣት ይሻላል። እንደዛ ሳይሻል አይቀር። ሄሎ፣ እንዴት ዋልክ ግርማ? ይኸውልህ ትንሽ ተጋጨንና ሊወጡ ነው፣ ግን አንድ ሀሳብ አለ። የልጁ ድርቅና እንዲህ በቀላሉ የሚቀየር እኮ አይደለም እንጂ ደስ ባለኝ ነበር። ይኸውልህ እኔ ልጅቷን ለምን ዝም ብዬ አላመጣትም? የምን መስረቅ ነው የምትለኝ አንተ? ደግሞ በቃ ጠፋች እንላለን። ይልቅ አንተ ቀረብ በለኝና ይዣት ልምጣ። እናቴ እንደዚህ አይነት ባለጌ ሴት አይደለችም። ያለ ሰው ፈቃድ የሰው ልጅ አንጠልጥላ የምትሰጥ ሴት አይደለችም። እኔ እንደዛ ማለት አይደለም፣ ነገራቶቹ እንደዛ ስለሚያስመስሉት ነው። እምቢ ስላችሁ እኮ እንዴት እንደሆኑብኝ ስላላየሽ ነው። ሄሎ፣ ያልከኝ ቦታ ደርሻለሁ። ቤት ጋር ነው ያልከኝ? በስተቀኝ። እሺ ደግሞ ያለው እኮ ይሄን ነው የምንሄደው። ዘመዴ ቤት ላዝናናሽ ነው አላልኩሽም?
በቃ መዝናናት ይቅርብኝ፣ እንመለስ። መመለስማ ብሎ ነገር የለም። ላንቺም ምቾት ለኛም ድሎት ሲባል መመለስ አይሰራም። እንዲህ ዋጋ እንደምታወጪ ባቅ ኖሮ እስከዛሬ መች ሞግዚት ሆኜ ቀር ነበር። ያ ወንድምሽ እንደሆነ ለራሱም አያውቅም፣ እዳውንም ደግሞ አይከፍል። ይሰጦታል፣ ሁሉም ነገር ይስተካከላል ብሎኛል። አይ ሞኝ፣ እንዲህ እያታለለሽ ነው አይደለ ሁሉ ጊዜ የሚያኖርሽ። ይልቅ ለራስሽ ወቂበት፣ እሱ እንደሆነ ለራሱም አልሆነ። እኔ አሁን እንሂድ። ስልክ እኮ እያነሳች አይደለም እማዬ፣ ግን ይሄን ነገር ካደረገች በጤና አትመስልም። ልዕልትን ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። ይሄን ነገር ስታደርግ መቼም ቀጣይ ስለሚመጣው ነገር አስባ መሆን አለበት። ቆይ ደግሞ ለመሆኑ እማዬ በዚህ ልክ ይሄን ነገር ማድረጓ ለምን አስፈለገ? እኔንም እንደዛ ሲሉኝ በጣም ነበር የገረመኝ። ቆይ እንዴት ቢሆን ነው እኔ ከየመን ተለይቼ መኖር የምችለው? ቆይ እስኪ ምንም ነገር ላይ ከመወሰናችን በፊት ትንሽ ጊዜ እንጠብቅ። እሺ፣ ግን እኔ እዚህ መጠበቅ አልችልም። ቢያንስ ሰፈሩ ዞሮ ዞሮ እያለን እናያቸው።